የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? እና አንቺ ልንግባባ አልቻልንም። እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም። እንደፈለክ ደስ ሲልህ መተህ ከአንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶኝ ነው እዚህ ቤት? አልተጣላንም እኮ አይደል እንዴ? ምንድነው ያልተጣላን ነው አይደል? እያወራን ነው አብረን። ያንቺ ማውራት ምን ሆነን? ምንም አልሆንንም አይደል? ሀይሚ ውሳኔን ወስኛለሁ። ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔም ውሳኔን ወስኛለሁ። አትሄድም። እንደማላስፈልግሽ ነገርሽኝ እኮ ምንም አልሰራም እዚህ። ስለዚህ መልካም ህይወት ይሁንልሽ። ራስሽን ጠብቂ። ለምን ስነ ስርዓት አይደለም? ከቻልሽ የሆነ ደስ የሚል መልስ ማለት በቃ እሄዳለሁ። በጠዋት ቀስቅሰኝ ቀኔን አታበላሽብኝ ብሩኬ። በእናትህ ስነ ስርዓት ይኑር። ደስ እንዳለሽ እንድትወሪኝ አፍሽ እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልጉ። እና ከዚህ በላይ እንዴት ላክብርህ? ውሳኔን ተናግሬያለሁኝ። ከዚህ በኋላ መቆየት የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ግን አንቺ ህይወት ላይ ነው አይደል? አልመጣም ድጋሚ። ከዚህ አትሄድም ዞር ብሩኬ፣ እግዚአብሔርን አትሄድም። እንዳትነቂ በቃ ጨርሻለሁ። የደጃፌ መዝጊያ ክፍት አድርጌው ነበር፣ ዛሬም አልተዘጋ። ሳትመለስ ስትቀር ሰላም